አንድ ሰው የራሱን ስራ ለመጀመር በመጀመሪያ ምንድነው ማድረግ ያለበት? ስራ ለሁለት ይከፈላል። ኢንትሪንሲክ እና ኤክስትሪንሲክ ይባላል። አንደኛው የውስጥ ነው፣ አንደኛው የውጭ ነው። ብዙ ጊዜ ሰዎች ስራን ሲያስቡ የውጭ ስራ ነው የሚያስቡት። ቢዝነስ መክፈት፣ እርሻ ማረስ፣ ትምህርት መማር፣ ፋርማሲ መክፈት፣ ቡና መነገድ ወይም የሆነ ነገር ማለት these are extrinsic ውጭ ያሉ ናቸው። ውጭ ያለውን ከመስራት በፊት ውስጥ ያለውን መስራት ያስፈልጋል። የውስጥ ማንነትን ቆፍሮ ማግኘት ያስፈልጋል። ውስጤ ምንድነው ያለው? የኔ ስጦታ ምንድነው? የኔ ፓሽን ምንድነው? ዛሬ ግራጁዌሽን ነበረን አይታችኋል። በዛ ግራጁዌሽን ላይ ልጆቹን ሳስተምራቸው አቪም ፕላክ የሚባል ነገር አስተምራቸዋለሁ። 5 ቃል ነው። አዌርነስ፣ ቪዥን፣ ሚሽን፣ ፕላን ኤንድ አክሽን ነው። እና የመጀመሪያው አዌርነስ ማለት ራስን ማወቅ ማለት ነው። እኔ ምንድነኝ? እኔ ምንድነው የምፈልገው? እኔ ምንድነው ስጦታዬ? በውስጤ ያለው ነገር ምንድነው? ዋትስ ማይ ታለንት፣ ዋትስ ማይ ጊፍት፣ ዋትስ ማይ ኢንክሊኔሽን፣ ዋትስ ማይ ፓሽን። ስለዚህ ማንኛውም ሰው ስራ ከመጀመሩ በፊት ያለውን በውስጡ ያለውን ስጦታ በውስጡ ያለውን ፍላጎት ማወቅ አለበት። እርሻን በፍጹም የማይወድ ሰው ትራክተር፣ ኮምባይነር፣ እርሻ ቦታ ብትሰጠው ሰክሰስፉል አይወደውማ፣ ውስጡ የለም። አውሮፕላን መብረር የሚፈራ ሰው ወይም ደግሞ ከፍታ የሚያስፈራውን ሰው አውሮፕላን ገዝተህ ብትሰጠው ምንም ጥቅም የለውም። አንዳንድ ሰው ደግሞ ከሕፃንነቱ ጀምሮ ድሪሙ ያ ነው። ስለዚህ በመጀመሪያ በውስጣችን ያለው ነገር ምንድነው የሚለውን ማወቅ፣ ፍላጎታችንን ማወቅ፣ ስጦታችንን ማወቅ፣ ጸጋችንን ማወቅ፣ ከባቢያችንን ማወቅ፣ ከውስጣችን መጀመር። እዛው ነው ቢዝነስ የሚፈጠረው። አንድ ሰው ምሳሌ ልስጣችሁ። የኛ ትምህርት ቤት የጥበቃ ሰራተኛ አለ፣ ቶማስ ይባላል። ቶማስ ከዩኒቨርሲቲ የተመረቀ ጎበዝ ሴኩሪቲ ነው። 4000 ብር ነበረ ደሞዙ። እኛ ጋር ነው የሚሰራው። ቁመናው ዩኒቨርሲቲ ተመርቋል፣ ችሎታ አለው። ግን ተቀጣሪ እንጂ የራሱን ስራ መስራት እንደሚፈልግ አያውቅም ነበር። አንድ ቀን ለምንድነው አንተ ዩኒቨርሲቲ ተመረቀ በ4000 ደሞዝ ጥበቃ ዘበኛ የምትሰራው? ለምንድነው የራስን ስራ የማትፈጥረው? ምንድነው የምትፈጥረው አለኝ። እና እኔ ቢሮ አልኩት፣ ቁጭ አልኩት። ቶም ሴኩሪቲ የሚባል ካምፓኒ ትፈጥራለህ አልኩት። ቶም ሴኩሪቲ የሚባል እችላለሁ እንዲህ አለ። ከዛም በኋላ ስጦታውን ማወቅ ጀመረ። ጥያቄ ጠየቁት። ሴኩሪቲ ካምፓኒ ኢትዮጵያ ውስጥ እንዴት እንደሚፈጠር አላውቅም፣ ሂድና ጠይቅ አልኩት። ሄዶ ጠየቀ። ብር ያስፈልግሃል፣ ቤት ያስፈልግሃል፣ መኪና ያስፈልግሃል፣ ፌደራል ፖሊስ ላይሰንስ ያለው ሰው ያስፈልግሃል ተባለ። ብር ልሰጥ እችላለሁ መነሻ፣ ቢሮ ህንጻ አለኝ ልሰጥ እችላለሁ፣ መኪና ለአመት ልሰጥ እችላለሁ፣ ፌደራል ፖሊስ ብቻ ነው የማልችለው አልኩት። አባቴ ፌደራል ፖሊስ ነው አለኝ። ይሄ ሙያው አለው፣ አቅሙ አለው፣ ልምድ አለው፣ አባቱ አለው። በል ሂድ አውጣ፣ ንግድ ፈቃዱን አወጣ። 4000 ብር ደሞዝተኛ የነበረ ልጅ አሁን በዚህ ዓመት ብቻ ሚኒመም 4 ሚሊዮን ብር ይሰራል ከኛ ካምፓኒ ብቻ። ከዚህ በኋላ ቶም ሴኩሪቲ በጣም ታዋቂ ሴኩሪቲ ነው። ይሄው ዛሬ ራሱ ስለሱ እያወራሁ ነው። እኛ ትምህርት ቤት ያሉ ባለሀብቶች በሙሉ ሊቀጥሩት ይፈልጋሉ። 1 ዓመት ግን በደንብ ይሄንን ሳታበስል አትቀጠርም ብዬ ከልክየዋለሁ። እኛ ጋር የ3 ካምፓኒ ሴኩሪቲ ማኔጀር ሆኗል። የራሱ ካምፓኒ ነው። ሶ ልጆች ራሳቸው አንድ ሰው ስራውን ከመጀመሩ በፊት ውስጤ ምንድነው ያለው፣ በዙሪያዬ ምንድነው ያለው፣ እግዚአብሔር የሰጠኝ ጸጋ ምንድነው፣ አቅሜ ምንድነው፣ ታለንቴ ምንድነው የሚለውን ማወቅ አለበት። ስራ በዙሪያችን አለ፣ ገንዘብ በዙሪያችን አለ፣ ማዕድን በዙሪያችን አለ። ነቅተን ግን ያንን ኢንቨስቲጌት ማድረግ፣ ኤክስተርናሉን ማኒፌስት ከማድረጉ በፊት ኢንተርናሉ ላይ መስራት ነው የመጀመሪያው። ብዙዎች እሱን ሳይሰሩ የሰው ስለሚመኙ ብቻ ነው የማይሳካላቸው። ቆንጆ ጥያቄ። ሁሌም የምትኮራበት ተግባር በምትሰራው ስራ። ዋና የኔ ስራ መንፈሳዊ ነው። እኔ ኦልሞስት ለ30 ዓመት ወንጌል ሰብኬያለሁ። እጅግ በጣም ነፍሴም ስጋዬም መንፈሴም አእምሮዬም ከሚረካበት ትልቁ ነገር እዛ ፑልፒት ላይ ቆሜ ቃል እግዚአብሔርን መናገር ነው። ይሄ ለኔ በቃ የመጀመሪያም የመጨረሻም አልፋውም ኦሜጋውም ነው። ምሰራቸው ሁሉ ከዛ ውስጥ ነው የሚመነጩት። አሁን ለምሳሌ ትምህርት ቤት መክፈት ለኔ የወንጌል እምነት ፍሬ ነው እንጂ ትምህርት ቤት መክፈት ቀዳሚው አይደለም። ቢዝነስ መክፈት ቀዳሚው። እነዚህ ፍሬዎች ናቸው። ይጨመርላችኋል ከተባሉት መካከል አንዱ ነው እንጂ ዋናው አይደለም። ዋናው የምኮራበት ከወለደኝ ከአባቴ ከእናቴ የተረከብኩት የወንጌል አገልግሎት ነው። ከነሱ አባቴ ኦልሞስት ለ60 ዓመት ከእናቴ ጋር ከተጋቡ 50 ዓመት ሞልቷቸዋል።
ኦልሞስት ከዛ በፊት ወደ 10 ዓመት ወንጌል ሰብኳል፣ ወደ 60 ዓመት ወንጌል ሰብኳል። እኔ ደግሞ ይሄ ኦልሞስት ወደ 30 ዓመት እኛ ቤት ወደ 90 ዓመት ወንጌል ተሰብኳል። ልጄም ደግሞ አሁን ይቀጥላል። ሰው ወደ 100 ዓመት ከዛ በላይ እንሄዳለን። ስለዚህ የምኮራበት አንኳሩ ሃርት ቢቱ እሱ ነው። ከዛ ውስጥ ደግሞ ሌላ የምኮራበት ትምህርት ላይ የምሰራው ስራ ነው። ኮሌጅ በመክፈት ትምህርት ቤቶች በመክፈት ዛሬ በኢትዮጵያ ውስጥ ከ30 ሺህ በላይ በማስተርስ ዲግሪ እና በባችለር ዲግሪ አሰልጥነናል። 30 ሺህ ከኢትዮጵያ ታላላቅ የፖለቲካ መሪዎች እስከ ወረዳ፣ ቀበሌ፣ ዩኒቨርሲቲ፣ ቢዝነስ መሪዎች ዛሬ የኔ ተማሪዎች ዩኤን ውስጥ አሉ፣ ወርልድ ባንክ ውስጥ አሉ፣ አፍሪካን ዩኒየን ውስጥ አሉ፣ ኤምባሲዎች ውስጥ አሉ፣ ውጭ ጉዳይ ውስጥ አሉ፣ መከላከያ ውስጥ አሉ፣ ጤና ጥበቃ ውስጥ አሉ፣ ውጭ ሀገር አሉ፣ አውስትራሊያ የሚሰሩ አሉ፣ ሳውዝ አፍሪካ ብዙ ናቸው። ስለዚህ እነዚህን ሰዎች ማፍራቴ በጣም የምኮራበት ነው። በትምህርት ዙሪያ ያ እኔ ለረጅም ዘመን የሰራሁት ያመንኩበት የተከተልኩት ከጌታ ኢየሱስ የወረስኩት ከዛ የመነጨ ፍሬ ነው።